እዚህ ጋር ስጦታዎችን ይዘናል። በጣም ቀላል ጥያቄ እየጠየቅን ሽልማት እንሰጣችኋለን። እንዴ ከሰባቱ ሊቃነ መላእክት ስድስቱን ጥሪልኝ። ገብርኤል፣ አንድ ሚካኤል፣ ሁለት፣ አጉኤል፣ ሶስት፣ ሩፋኤል፣ አራት። በጣም አሪፍ። ሚካኤል ብያለሁ። አዎ ብለሻል። አራት መልሰሻል። ሁለት ነው የቀረሽ። ሳጥናኤል። መጋቢት ትስብእት የሚባለው እመቤታችን በቤተ መቅደስ ሳለች መና የመገባት መልአክ ማን ነው? እሺ ከሰባቱ ሊቃነ መላእክት ስድስቱን ጥሪ። ሞክሪ ቢያንስ ሶስቱን አራቱን። እኔ ላግዝሽ። አግዣት ያው አግዣት እንዴ። ዛሬ ቅዱስ ቂርቆስ ከእሳት ነው እና የቅዱስ ቂርቆስ መታሰቢያ ወርሃዊ በዓል መች ነው? በስንት ነው? በ15 ቅዱስ ዑራኤል፣ አንድ ቅዱስ ሩፋኤል፣ ሁለት ቅዱስ ገብርኤል፣ ሶስት ቅዱስ ሚካኤል፣ አራት ቅዱስ ራጉኤል፣ አምስት። አንድ አጨምሪ። ቅዱስ ፋኑኤል። ቅዱስ ገብርኤል የካህኑ ዘካርያስን አንደበት የዘጋው ለምንድን ነው? ተወልደ እንትን እስክትል ድረስ ዲዳ ትሆናለህ። ከሰባቱ ሊቃነ መላእክት ስድስቱን ጥሪልኝ። አላቀፍ በመባረክትና በብርሃናት ላይ የተሾመው መልአክ ማን ነው? ቅዱስ ሚካኤል አይደለም። ሞክር። አይደለም። ይብራብኝ። በመባረክት በነጎድጓድና በብርሃናት ላይ የተሾመው መልአክ ማን ነው? ቅዱስ ዑራኤል ነው። እሺ ሁለተኛ ገብርኤል፣ አንድ ሚካኤል፣ ሁለት ቅዱስ ዮሴፍ። አይደለም። ሁለት ጠርተሻል። ዘና ብለሽ ቅዱስ ገብርኤል፣ አንድ አስጠግሽ፣ ሁለት ቅዱስ ሩፋኤል፣ ሶስት አቡነ አረጋዊ ነው። ተዳታረለ። አንድ ጨምሪ። ሩፋኤል ብያ። ዛሬ ከእሳት ሄዳለሁ። ቅዱስ ቂርቆስ መታሰቢያ ዕለቱ ቀን መች ነው? በስንት ነው? በ19 አይደለም፣ በ15 ነው። በቃ እሺ ስጦታ ልስጥ። የቂርቆስ በየወሩ የሚከበረው በ15 ጎበዝ መልሰሻል። ይሄን ለመመለስ ነው። እሺ ስጦታሽን ታሳይናለሽ። ልደትሽ ነው? ዋው የሚገርም ስጦታ። በአጋጣሚ ልደቷ ነው። ለልደቷ ስጦታ ሰጥተናታል። እናመሰግናለን። መልካም በዓል። ሚካኤል፣ አንድ ቅዱስ ገብርኤል፣ ሁለት ቅዱስ ዑራኤል፣ ሶስት ቅዱስ ሳቁኤል፣ አራት ቅዱስ ፋኑኤል፣ አምስት ቅዱስ ራጉኤል። አላልክም? ብለሃል። አምስት ጠርታል። ሁለት የቀረሽ ከከበረ ሌላ ጥያቄ ላድርግልህ። ቅዱስ ሚካኤል፣ አንድ ቅዱስ ገብርኤል፣ ሁለት ዑራኤል፣ ቅዱስ ዑራኤል፣ ሩፋኤል፣ አራት ሩፋኤል፣ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ሩፋኤል፣ አማኑኤል አይደለም። እሺ ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሚካኤል። እሺ ጥያቄ ልቀይርልህ ከከበደ። ሕፃኑ ቂርቆስ መታሰቢያ ቀኑ በስንት ነው? ሕፃኑ ቂርቆስ መታሰቢያው በስንት ነው? በ14 በ15 ነው። በ15 ትወስዳለህ። እሺ አመሰግናለሁ። እናመሰግናለን። መልካም በዓል። እናመሰግናለን። መልካም በዓል። እሺ መልካም በዓል። አመሰግናለሁ። ውስጥ አለ። እናመሰግናለን። መልካም በዓል። እናመሰግናለን። መልካም በዓል። እሺ